ክፍል 2 የ2018 የሂሳብ ትምህርት ለስድስተኛ ክፍል ሚኒስትሪ ለምትፈተኑ ተማሪዎች የቀረበላችሁን የሞዴል ኤግዛም ጥያቄዎች እንመለከታለን ማለት ነው። እንግዲህ ከዚህ በፊት እንደነገርኳችሁ ሞዴል ኤግዛሞቻ ወይም ደግሞ ሚኒስትሪ ኤግዛሞቻችን ብዙ ጊዜ የሚመጡት ማለት ነው ከአምስተኛ ክፍልና እንዲሁም ደግሞ ከስድስተኛ ክፍል መጽሐፍ እንደመሆናቸው መጠን ደግሞ አሁንም ይህንን ጥያቄ ስናየው ከአምስተኛ ክፍል ሂሳብ ትምህርት ላይ የተወሰደ ነገር ግን በ2018 ለስድስተኛ ክፍል ሞዴል ጥያቄ የቀረበ ጥያቄ ነው ማለት ነው። እንግዲህ ጥያቄያችሁን አሁንም ምድብ ላይ ያላችሁ ማለት ነው። ያ ማለት ከአንደኛው ምድብ ወደ ሌላ ምድብ የመቀየር ስልትን ትጠቀማላችሁ ማለት ነው። ምናልባት ክላስ ውስጥ እነዚህን ጥያቄዎችን ሰርታችሁ ሊሆን ይችላል። እዚህ ጋር ጥያቄያችሁ የሚላችሁ 1 ሜትር ካሬ ወደ ሳንቲሜትር ካሬ በሚለወጥበት ሰዓት ከነዚህ ምርጫ ውስጥ ሊሆን የሚችለው ወይም ደግሞ መልስ የሆነውን የትኛው ነው ብሎ ጠየቃችሁ። ስለዚህ ምን ማድረግ አለባችሁ እንደሚለው ደግሞ በደንብ አድርጌ ላሳያችሁ። መጀመሪያ ማድረግ ያለባችሁ ነገር አንድን የርዝመት መለኪያ ምድብ ወደ ሌላኛው ርዝመት መለኪያ ምድብ በሚቀየርበት ሰዓት ማድረግ ያለባችሁ ነገሮች አሉ ማለት ነው። ከተጠየቅነው ጥያቄ አንጻር ሜትር ወደ ሳንቲሜትር እንቀይራለን። ከዛ በኋላ ካሬ ማድረግ እንደማለት ነው። ስለዚህ 1 ሜትር እኩል ይሆናል 100 ሳንቲሜትር መሆኑን ማወቅ ይጠበቅባቸዋል። በመጀመሪያ 1 ሜትር 100 ሳንቲሜትር ነው ማለት ነው። ስለዚህ የዚህኛው ደግሞ ካሬ በሚደረግበት ሰዓት ይሄኛው ስንት ይሆናል ተብሎ ተጠየቅነው። ስለዚህ እሱንም ካሬ እናደርገዋለን ማለት ነው። ስለዚህ እንደዚህ ጥያቄዎች በምታገኙበት ሰዓት ምን ማድረግ አለባችሁ የሚለው ምን ታደርጋላችሁ ማለት ነው። ይህንንም በቀኝ በኩልና በግራ በኩልና በቀኝ በኩል ያሉ ሁለቱም አልጀብራዊ መግለጫዎች ወይም ደግሞ ሁለቱም ምድቦችን ካሬ ነው የምናደርጋቸው ማለት ምን ማለት ነው። ይሄኛውንም ስኩዌር እናደርገዋለን ማለት ነው። 1 ሜትር በራሱ 2 ጊዜ ነው የምናባዛው። ይሄኛውንም ካሬ እናደርገዋለን። ያ ማለት ምን ማለት መሰላችሁ? ይሄንን እዚህ ጋር ርቢ 2 መጽሐፍ ማለት ምን ማለት ነው? 1 ሜትር ሲባዛ በ1 ሜትር እንደማለት ነው። ስለዚህ 1 ሜትር ሲባዛ በ1 ሜትር እኩል ይሆናል ሜትር ካሬ ነው የሚሆነው። ስለዚህ እኛ የተጠየቅነው ሜትር ካሬ ነው የተጠየቅነው ወደ ሳንቲሜትር ካሬ ሲቀየር እንደማለት። ስለዚህ ይህንን ሜትር ካሬ አደረጋችሁት ማለት ምን ማለት ነው? እዚህ ውስጥ ያለውንም 100 ሳንቲሜትር ይህንንም ምን ማድረግ ነው? ካሬ እናደርገዋለን ማለት ነው። ስለዚህ ካሬ በምናደርግበት ሰዓት እንዴት እንደምታሰሉ ላሳያችሁ። 1 ሜትር ካሬ ማለት እኩል ይሆናል ይህንን በራሱ 2 ጊዜ ነው የምናባዛው። ምክንያቱም እዚህ ጋር ያለውን ርቢው እዚህ ውስጥ ያለውን በራሱ 2 ጊዜ እንድታባዙት ነው የሚጠይቃችሁ ማለት ነው። ያ ማለት ምን ማለት ነው? ለምሳሌ 2 ርቢ 2 ከተባላችሁ ምን ማለት ነው? 2 ሲባዛ በ2 እንደማለት ነው። ስለዚህ በዚህ ምሳሌ መሰረት ይህንን 100 ሳንቲሜትር ሲባዛ በ100 ሳንቲሜትር እንላለን ማለት ነው። እንግዲህ እዚህ ጋር የምታያቸው ሳንቲሜትር ካሬ የሚሉት በሙሉ አንድን ነገር በራሱ 2 ጊዜ ስናባዛው ካሬ ነው የምንለው። 3 ጊዜ በመታባዙበት ሰዓት ደግሞ ኪዩብ ብለን እንጠራዋለን ማለት። ስለዚህ ኩቢክ ይሆናል ማለት ነው። ስለዚህ እዚህ ጋር መጡና 100 ሲባዛ በ100 ደግሞ እኩል ይሆናል 10,000 ነው የሚሆነው ማለት ነው። ሳንቲሜትር ሲባዛ በሳንቲሜትር ደግሞ ሳንቲሜትር ካሬ ነው የሚሆነው። ስለዚህ መልሳችሁ ስንት ነው ማለት ነው? 10,000 ሳንቲሜትር ካሬ። ስለዚህ ምርጫዎቻችሁ ላይ በመጀመሪያ ምርጫዎቻችሁን ቼክ ማድረግ ይጠበቅባችኋል ማለት ነው። ስለዚህ የነዚህ ቁጥር ቤት ዋጋዎችን በዛ ልክ ማወቅ ይጠበቅባችኋል። 10 ሳንቲሜትር ካሬ የሚል ይሄኛው መልስ መሆን አይችልም። ይሄኛው 100,000 ሳንቲሜትር ካሬ ነው። ይሄ ደግሞ 100 ሳንቲሜትር ካሬ ነው። ስለዚህ መልሳችሁ ሊሆን የሚችለው ማን ነው ማለት ነው? መልሳችሁ ሐመ ነው መሆን አለበት። ስለዚህ በዚህ ምሳሌ መሰረት እናንተም ሌሎች ምድቦችን በቀላሉ መቀየር ትችላላችሁ ማለት ነው። ይህን ቪዲዮ ከወደዳችሁት እንዲሁም ደግሞ ሐሳብ አስተያየት ካላችሁ ማለት ነው በኮሜንት ላይ ሐሳባችሁን ግለጹ። ቪዲዮን ላይክ አድርጉት፣ ለሌሎችም እንዲደርሳቸው ሼር አድርጉላቸው። ለቤታችንም ደግሞ አዲስ ከሆናችሁ ይህንን ዩቲዩብ ቻናል በጣም ይጠቅማችኋል። ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ደግሞ
ክፍል 3 እንገናኛለን። እስከዛ ድረስ ቸርን ሰንበት።